ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ አለ። ክብር ይስፋ ለመድኃኒዓለም። እናንተ እንዴት ናችሁ? ደህና ናችሁ ወይ? አለ በእውነቱ ክብር ይስፋ ለመድኃኒዓለም፣ ደህና ነኝ። ቅድሚያ ለእናንተ የምላችሁ ነገር አለኝ። ካሜራ ስከፍት ቅድሚያ ለእናንተ ማውራችኋለሁ ማለት ነው። ከዛ ወደ ቀጥሎ ወደ እንትን እሄዳለሁ ማለት ነው። ሞኝ ሆንኩ ሞኝ ሆንኩ ቤተሰብ። በጣም ነው ደስ ያለኝ። በጣም ከምላችሁ በላይ በጣም ደስ ብሎኛል። ያስታውቅብኛል እንደውም ብዬ ተስፋ አደርጋለሁ ማለት ነው። ሞኝ ሆንኩ። ከዛ ሁሉ እንቅልፍ ማጣት፣ ከዛ ሁሉ ድካም በኋላ የኔ መሆን በጣም ለእኔ ትልቅ ነገር ነው ማለት ነው። አንደኛ የእግዚአብሔር ፍቃድ ሆኖ ያለው፣ ሁለተኛ ደግሞ የእናንተ እርዳታ እና በእናንተ ብርታት በእናንተ ተጎኔ በመቆማችሁ እኔ ዛሬ ሞኒ ለመሆን በቅቻለሁ። በእውነቱ በጣም ነው ደስ ያለኝ። እምለው የለኝም፣ ቃላቱን ለኔ ያጠረኝ። በነገራችን ላይ ሽፍ ካሜራ ላይ ወጥቼ ተነጋግሬ ያላቀም ከእናንተ ጋር ከላይ ውጪ እርግጠኛ ነኝ። አሁን ብዙ እማወራው ላይ ገባችሁ ይችላል፣ ግን የዛሬው ቪዲዮ የምስጋና ቪዲዮ ነው ባጭሩ። ሞኒ ስለሆንኩ እናንተም ተጎን ቆማችሁ የኔ ወርቆች፣ የኔ ጌጦች፣ የኔ ሁሉ ነገሮች ተጎን ቆማችሁ እያበረታታችሁኝ እየከፈታችሁልኝ ሰዓት እንዲቆጥርልኝ በብዙ ነገር ከጎኔ የሆናችሁ ብዙ ከሌ ብዬ ያኔ የማልጠቅሳቸው በጣም ብዙ ማለት ነው ስላላችሁ በእውነት እናንተ በጣም አመሰግናለሁ። እናንተ ራሳችሁን ታውቃላችሁ። ስማችሁን ብጠራ ደግሞ ብዙ ናችሁ፣ በጣም ብዙ ናችሁ። በነገራችን ላይ ያው ግን ደስ ብሎኛል። በጣም ደስታ የራሱ እንትን ማለት አልቻልኩም ማለት ነው፣ መደበቅ አልቻልኩም። የሆነ ፈገግታዬ መደበቅ አልቻልኩም እና በጣም ነው ደስ ያለኝ። በጣም አመሰግናለሁ። እናንተ በእኔ ህይወት ስላላችሁ፣ በነፃነት አበራ ህይወት ስላላችሁ በጣም አመሰግናለሁ። ሺህ ዓመት ኑሩልኝ፣ ክበሩልኝ። ተጎን የሆናችሁ እህት ወንድሞቼ በዩቱብ ላይ በእውነት ስለደገፋችሁኝ እንደ በረታ ተጎን ስለሆናችሁ ሁላችሁም በእውነቱ በጣም ነው የማመሰግነው። እኔ በእውነት ቃላት የለኝም። ዛሬ በጣም ደስ ያለኝ በጣም ከምላችሁ በላይ በእውነት ምን ልበል? ቃላቱ ከሄደ ቃላቱ ብናለብ ቤተሰብ። ለማንኛውም በጣም የማመሰግነው በእኔ ህይወት ስላላችሁ፣ በነፃነት ዩቱብ ህይወት ስላላችሁ፣ በነዚህ ዩቱብ ህይወት ስላላችሁ አመሰግናለሁ። እርግጠኛ ነኝ ወደፊትም ደግሞ ከጎን የሆናችሁ እንደምትደግፉኝ አምናለሁ። ሲጀመር ያለ እናንተ ድጋፍና ያለ እናንተ እርዳታ ወደፊት ቢሆን እኔ መቀጠላችንም፣ ምክንያቱም የስታሁኑ እንደውም ቀላል ነው ብዬ ነው የማስበው። የተንግዲሁ ከስታሁኑ ስለሚበልጥ እርግጠኛ ነኝ በእናንተ ድጋፍ እናንተ እርዳታ የሚሆኑ የወደፊቱም ከእኔ ጎን እንደምትቆሙ ደግሞ ተስፋ አለኝ። ሺህ ዓመት ኑሩልኝ። ከእግዚአብሔር በታች እህቶቼ፣ ቤተሰቦቼ፣ እናንተ የዩቱብ ቤተሰቦቼ ሁላችሁንም አመሰግናለሁ። ቅድሚያው ለመድኃኒዓለም የታወቀ ነው እና መላው ሙስሊም እና ክርስቲያኖች ቤተሰቦቼ ሰላም እየጣለ ነው ትርቅርቃለ እና መላው ሙስሊም እና ክርስቲያን እህትና ወንድሞቼ በሙሉ በጣም ነው የማመሰግነው። የነፂ ዩቱብ ቤተሰብ በሙሉ ይሆናል ነፂ ዩቱብን ሰብስክራይብ ያደርጋችሁ በሙሉ በጣም ነው የማመሰግነው። ክበሩልኝ። ትንሽ ረመዳን ነው እና አሁን በጣም ስራ ይበዛል። እንግዲህ መቼ እንደምለቀው አላውቅም። ይሄን ቪዲዮ ግን ወደውኑ ለእንትን ልበለውና ልቅረጸውና ከዛ እንግዲህ የምለቀው ጊዜ እለቀዋለሁ ብዬ ነው። በጣም ነው የማመሰግነው። ክበሩልኝ። ሺህ ዓመት ኑሩልኝ። አሁን እንትና ጋር ልሄድ ማለት ነው። እሙዬ ጋር ልሄድና ልንገራት ማለት ነው። ምን እንደሆንኩ ልንገራት። የምስራች ነው።
እስኪ እሙዬ አሎ። ኧረ ምንም አልሆንኩም። ትንሽ አዎ ደውዬብሻለሁ። በጣም ይቅርታ ተደጋግሜ። አይ ትንሽ የሆነ ስራ ይዤ ከዛ እንደገና በኋላ ሳይመቻች የቀረና አላገኘሁሽም ማለት ነው። እንዴት ነሽ? እሺ ይቅርታ ይደረግልኝ። አሁን ሲጀመር የሆነ ጥፋት አጥፍቼ ነው የመጣሁት። እንደዚህ ቁጣ ተቆጣሽማ እንዴት እነግርሻለሁ ጥፋቴን? ጥፋት አጥፍቼ ነው የመጣሁት። አይ እንግዲህ ታዲያ እኔ ምን ላደርገው ነው እንዴ? ተበላሽብኝ። ታዲያ እኔ ምን ላደርገው? ጨለመ ቀረ በዛው። አይ ተጃጃሽ ነው አይደለም የምር ጨለማ ነው የምታወራው? ተጃጃለ እንዴት ማርዬ ዩቲዩቤን አበላሽሁት። ምን እንዳደረኩት እኔ እንጃ። ኧረ ግድ አንቺ አትጃጃይ። ምን አይነት መጃጃል ነው እናቴ? እኔ አሁን ስራ ላይ ነኝ። እኔ በሆነ ይሁኛለሁ ብለሽ ትነግሪኛለሽ ብዬ እየጠበኩኝ አጨለምኩት፣ አደበዘዝኩት። ድርቅርቅ ያለ ዛሬ ደግሞ አንቺ አታጮህብኝ። ድርቅርቅም እየጮህብኝ ነው ማርዬ። ስሚኝማ ኧረ የምር ስራ ነኝ እኮ ታውቂ የለ ሮመዳን እኮ ነው እኮ ሮመዳን ነው። ዝናቡም ይኸው እየጣለ ነው ደግሞ። እኔ የምልሽ ስሚ አሁን ለልጁ ዩቱቡን አበላሽዋለሁ ብዬ ከምናገር እኔ እና አንቺ ከምናስተካክለው የቱ ይሻላል? ለዚህ እየቀለድሽ ነው። እኔ የሆነ እንትን ውስጥ ገባሁና ስጎራጉር ከዛ ያው ሰዓት ማየት አልችልም። ሰዓት ላይ ስገባ ነው ያበላሽ። ጭልም አለብኝ፣ አልከፍትም አለ ዩቱብ። አሁን ጨለማ ነው አያስገባኝም። ፈጣሪ ሆይ ትዕግስቱ ስጠኝ። እንደውን የምን ይሻልሻል? አትንኪ አልኩኝ። አሁን ደግሞ ችግሩ ልጁ ወጥቶ ይሆናል። አልገባም እንዴ? ቆይ እሱ እስኪ እንደው ፈጣሪ ይርዳሽ፣ ከኢሜልሽ አይውጣ ልጁ። ሌላ ምንም ብልሽ አልችልም። ምን አይነት ሰው ነሽ አንቺ ግን? አይ አንቺ እና አንቺ ሁሌማ ምን አስተካክለው ሲበላሽብኝ ዛሬማ እና ብቻ ለዚህ እኔ እኮ ሁሉንም ነገር ማስተካከል አልችልም ታውቂያለሽ። እኔ አብዛኛውን እኮ ዝም ብዬ መላምት ነው ልየውሽ። ለማንኛውም ካልሽ ማየት እችላለሁ። አሁን እንትን በልገልብጥና ላሳይሽ። እርግጥ ስራ ላይ ነኝ። ወይ ትንሽ ታገሽ በቃ። እኮ ምን አድርገሽ ነው? እኔ ልንገርሽ እውነቱን በቃ ተጫንኩት። አትንተብተቡ ተናገሪ። ሱፊ ጫና አልኩትና ገባሁና ስጎራጎር ታውቂያለሽ፣ አንዳንድ ጊዜ እጅ አያርፍም። አንዳንድ ጊዜ ነው። እኔ ሁሌ አላበላሽም። ነገሩ ሁሌ አበላሻለሁ። እኔ የምልሽ ማለት ነው። እኔ የምልሽ ሰው የማያውቀውን ነገር እንዴት ይነካል? አሁን እኔ የአንቺ ስልክ እንኳን ቢገለበጥ የምትጠቀሚው አማርኛ ኪቦርድ ስለሆነ እኔ ሁሉ ነገር በመስኮት ነኝ። እንግሊዝኛው ይሻለኛል። እንደው በደፈናው ማለት ነው። እንደው በደፈናው በእንዴት ነው የምንግባባው? ሲጀመር እኮ ዩቱብ አያስገባም። በጎግል ታርገባን ማርዬ። ፈጣሪ ትዕግስት ውስጠኝ እናቴ። ኃይለኛ ጅኒ ነው የመታው። ገና ዘመን ያስፈልገዋል። ግን እየገለሽ ነው አለዚህ። ኧረ የምንቀልት የምሬን ነው። ስንት ጊዜ ነው እኔ ዩቱብ እያበላሽ እያለቀስክ የመጣሁት አንቺ ጋር ታስታውሻለሽ? እሙሙች በይኝ። አሁን ስለሞች ስለማሞች ሳይሆን እያወራን ያለ ነው። እኔ እና አንቺ እንድናስተካክለው የምፈልገው ኢትዮጵያ። እሺ ገርብጮን የምናሻል። ለማንኛውም ማለት ነው ልንገርሽ። ምንድን ነው የምንነግሪኝ? አልተበላሽም። ልቤ እኮ ልታር ነው። ቀጥ ልትል ነው ልቤ። ምን አልሽ? አልተበላሽም። ምን ይሆኛል ልልሽ ነው። ምን ይሆን? መጥፎ ሰው ነሽ መሲ፣ መጥፎ ሰው ነሽ የምር። እኔ እንደው አንድ ሺህ ሰብስክራይቡ እያንገበገበኝ ጭራሽ ደግሞ አሁን የ4,000 ሰዓት ሞልተሽ
ተበላሸብኝ ብትይ በጣም ነበር የተቃቀልኩት። ያው ፍራንክ ላድርግሽ ብዬ ነው። ፍራንኩ እንዴት ነው? ምንም አልተሳካልሽም። አይ ጠርጥረሻል፣ ግን ቢሆንም ኧረ ልጄ እኔ ምንም የጠረጠርኩት ነገር የለኝም። የምር ግን እንደምትነካኪ ስለማውቅ እጅሽ አያርፍም። በእሱ እርግጠኛ ነበርኩ። አባላሽተሽ ስለሆነ ብዬ እና ደግሞ ልጁ እየገባ አይደለ? እንዴት ግራ አጋባሽኝ። ስንት ጊዜ ነው እያበላሽ አንቺ ጋር የመጣሁት? ኧረ ዝም በይ። እኔ ታዲያ ሁሉን ነገር ታውቂ የለ እንዴ? አይ ዞሮ ሞኒ ሆኛለሁ፣ ሞኒ ሆነናል። በጣም ደስ ብሎኛል። ለማንኛውም የኔ ጠንካራ የሴቶች ምሳሌ በጣም ደስ ያለኝ ኔዎች አመሰግናለሁ። እቅድሽ ስለተሳካ ደስ ብሎኛል። ደግሞ መልካም ስራ የምትሰሪበት ያድርግልሽ፣ ሰው የምትረጅበት። አሚን። በእውነት ሲጀመር ይሄ ነገር ታውቂያለሽ፣ በእናንተም ነው በእኔ ብቻ አይደለም። ስንት ጊዜ ነው እያበላሹ እየመጣሁ ምን አደረኩት እያልኩ ያንቺ ጋር እየመጣሁ እንትን የምለው ታስታውሻለሽ? ኧረ ውዴ በራስሽ ጥረት ነው። ያው ሰው ምክንያት ሊሆን ይችላል፣ ግን በራስሽ ጥረት ነው። ማንም ሰው አንድ ቀን አካውንትሽን ተቀብሎ ፎሎ አስደርጎልሽ አያውቅም። ቢሆንም ግን አንቺ ተጎኔ ነበርሽ፣ ተጀምሮ እስኪጨረስ ተጎኔ ነበርሽ። ተጎኔ ስለሆንሽ ደግሞ በጣም አመሰግናለሁ የኔ ቀን፣ የኔ ውድ እህት። እግዚአብሔር ይስጥልኝ። ወደፊትም ገና እኮ እየጀመርን ነው። አንቺ ምነው ታሰራብሽ ነው እንደ ከዲያርሽ አንቺ ደግሞ ምስጋና አይወድልሽም እንዴ? እና ላላመሰግንሽም እንዴ? እንዴ ጉዴ ፈላ ነገር እና ወደፊትም እኮ ታስፈልጉኛላችሁ አይደለ? አሁንም እንደዛ። አሁን እኮ በቃ ዲያሪ ላይ ስታችኋለሁ። ከዚህ በኋላ ታስፈልጉኝ ማለት ነገር አስመሰለብኝ። አልወጣኝም። አታነካኪኝ። ስነ ስርዓት። ወዴት እየመጣሁ ልብሽን ነው የማወልቀው። ወዴት እንዴ? አልፋታችሁም? እሺ እንግዲህ ይሁን። አዎ አልፋታችሁም። ሲጀመራል እናንተ ማን ነኝ እኔ? ለማንኛውም ደስ ብሎኛል። የመጀመሪያውን ክፍያ ብቻ ታካፍኛለሽ፣ ሌላ ምንም አልፈልግም። ምን እንዴም እኮ ነኝ ለገንዘብ ያለኝ ላኮራ ማርዬ እዚህ ጋርም ስለገንዘብ ምን ነው ለዚህ የኔ ብዙ አስደንግጠሽኛል። ብዙ ዋጋ ከፍያለሁ እኮ እንዴ። ታይ እንጂ ታይ ብዙ እንቅልፍ አብረን አድርሰናል። ነስዬ ኦኬ አሳልፈናል። ረተሽኛል እንዴ ታዲያ ገና አንዴ እንኳን አጣጥሜ ሳልበላ ኧረ ተይ በ3 ሺህ እኮ ደግሞ ሊሆንኩት በ4 ሺህ እንደ ብር እኮ አይከፈለኝም አሁን። ታይልሽ አንዴ ካጋጭሽ ከገባማ ሰው ትዝ አይልሽም። በቃ ታውቀውሽው ነው። አንደኛ እኔ ቅድሚያ ታውቂያለሽ ህልሜ መቁረቢያ መግዛት ነው ለቤተሰቦቼ። ተከፈለኝቱ ማለት ነው። ያው ይሳካል ብዬ ተስፋ አለኝ። ደግሞ ሞኒ ከሆንኩ 4000 ሰዓት ሞላና ያው ይሳካል ብዬ ተስፋ አለኝ። ሶሮውን አመው ሶሮ ከሰራችሁ ወደፊት። ምክንያቱም የሰው ልጅ ቁጭ ብሎ ለፈጣሪ መለመን ያለበት እየሰራ ነው። ትክክል። አዎ አይ እንሰራለን። አንቺ ብቻ ተጎኔ ሁኚ፣ እኔ እሰራለሁ። አብሽሪ። እኔ ማየት አይደለሽ ምን ከሆንሽ ብቻ በቃ አሉ። ባይሆን ብሩን ልካፈልሽ አትበይም። ለዚህ እሱ አንቺ ተከፋይ ሆይ እናያለን። አሀ ተቀበይና ከዛ እናያለን። ሸረፍ ስሚ ግቢ እየጠቀምኩ ነበር። ሀቤት ገባሁና በሳሙሳ እየበላሁ ነው። ለማንኛውም ማለት ነው አሁን ቪዲዮ እየቀዳሁ ስለሆነ ቪዲዮ ላቆመው ወደ ሌላ ውስጥ ሳንገባ እኔ እናት አሁን ወደ ስራ ያለህ ነው። ማታ ላይ ብናወራለን እመጣለሁ። ስንት ሰዓት ነው የምትገቢው? አይ ያው ረመዳን ስለሆነ እንግዲህ ያው አይታወቅም መቼ እንደምገባ። ያው ረመዳን ስራ ታውቂዋለሽ አንቺ አልነግርሽም። አዎ እንደዛ ነው እልሻለሁ። ለማንኛውም አሳፍሳሽን ብዬ በቃ አያሱዲ ሰላም ሁኚልኝ። በይሽ ሰላም ይብዛልኝ። ባይ ቻው። በነገራችን ላይ
ብዙም ያን ያህል አጠራጠረኝም። ምክንያቱም ብዙ ጊዜ አንድ ጊዜ አይደለም እሷ ጋር አበላሽቼ ስልኬ ሄድኩት እንትን ቻናሌን አበላሽቼ ሄድኩት። አበላሽና ሄድና አብድልኝ እላታለሁ። አበላሽና ሄድና አብድልኝ እላታለሁ። እና ያን ያህል ጠረጠረኛል ብዬ ፈርቼ ነበር፣ ግን አልጠረጠረችም። የመሰላት በቃ ያላ ሁሌም እንደምትለኝ ገልብጭና ካሜራውን አሳይኝ ዩቲዩብሽን አለች። የኔ ወድ በጣም ነው የምወድሽ ሙዬ እወድሻለሁ፣ ክበሪልኝ። በእውነት በጣም ነው የማመሰግነው። አውቃለሁ ብዙ ጊዜ ቻናል እየተበላሸብኝ አንቺ ከጎኔ እንደሆነሽ እንደረዳሽኝ፣ ወደፊትም ደግሞ ከጎኔ ሆነሽ ተበላሽቶ ሳይሆን እየተረጋገፍን በሀሳብ በማንኛውም ነገር ከጎኔ እንደምትሆኚ ደስ አለኝ። ይሄ ቪዲዮ በጣም ረዘመ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሺህ ዓመት ኑሩልኝ። መቼ እንደሚለቀቅም ባላውቀውም እንግዲህ ያው እስኪ እናያለን። እንግዲህ ለማንኛውም ሰላማችሁ ይብዛልኝ። እናንተንም ወዳችኋለሁ። መላ ሙስሊምና ክርስቲያን እህቶች ወንድሞች በሙሉ በጣም ነፂ በጣም የምታከብራችሁ በጣም የምትወዳችሁ በጣም ከምላችሁ በላይ ሺህ ዓመት ኑሩልኝ። ሰላማችሁ ይብዛልኝ በክርስቶስ ባይ። አንድ ትንሽ የዘለልኩት ነገር ስላለ ካሜራ የከፈትኩት እሱ ምንድን ነው? ሼር፣ ኮሜንት፣ ሰብስክራይብ እና ኮሜንት እያደረጋችሁ ተባበሩኝ። አዲስ ገቢዎችም ሼር እና ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ፣ ቤተሰብ እንሆን። ነባሮቹን ደግሞ ኮሜንት እየጻፋችሁ ነፂ ትሆን አበረታቱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሺህ ዓመት ኑሩልኝ።